ወይኔ ስታሳዝን ነው። ሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ሰሞኑን እየሰማሁት ያለሁት መተት ደግሞ ይገርም። አንተ ደግሞ ሰሞኑን ከመተት ጋር ተያይዛል። ምንድን ነው? ሰላም የፋሪያክ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው በአበዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያንበሸብሽልኛል። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። ለቤቱ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻል። እንዴ ጨረሰችው? አረ ጨረሰው! አረ ጨረሰው! አረ እንቁላሉን ቤንዚ ጎበዝ አንድ ላንተ ነው የሆነው። ብላ እንቁላሏን አንሳት። በቃ እንዴ አንተ ብቻ ነህ እንደ የምትበለው? ዘ ቤስት ቦስ ባለፈው የሚከፈላችሁ አታባል ፋይናንስ ድረስ ሄደ። 3 ወር ሙሉ አልተከፈላችሁ? ይነግራል ፋይናንስ አዛው እስከ በላይ ድረስ ይኸው እስከ አንተ ደረሰ። ቤት ላዋልኩት ቅርብ ጊዜ 5 ዓመት የሞላው ወንድ ልጅ ራሱን በራሱ ማስተዳደር ጀምሯል። እየተሯሯጠ ሱቅ በደረት የማይሰራው ነገር ምስኪን የሚሰራው ለማብላት ቤተሰብ ኧረ ቦስ እባክህ አስብ። ቤተሰብ አለ፣ አንተም ልጅ አለ፣ ሚስት አለ። አይጠይቁ እንዴ? ድርጅቱ እንዳይፈርስ ከኪሳችሁ ገንዘባችሁ መደገፍ ነበረባችሁ። ሼር አላቸው እንዴ? ብለህ ጠይቃለህ። አሳፋሪ ናችሁ። ሲቅለሰለስ ለእነሱ የ3 ወር እምቢ ብሎ ለእሷ የ6 ወር አነሰሽ። ኧረ የ1 ዓመት ፈረመላት። ምስኪኖች ወይኔ ወንድ ልጅ በቃ እኮ ዓለም ለወንድ ልጅ ጨካኝ ናት። የምር ደግሞ ወንድ ልጅ ነው ወንድ ልጅ ላይ የሚጨክነው እኮ እንዴ! ዱላችን መቅመስሽ ነው ዛሬ እንዴ! አይ ዛሬ መመታትሽ ነው የምር ከባድ ፍራክ። አው ተነሳ ይሻላል ዛሬ ዋ This is great. This is what I do. ሲጀመር ማለት ነው የዚህ ቤት አባወራ እኔ ነኝ። ሁሌ ቤት ስገባ ምግብ ታዲያ ለምን ታስፈራራታለህ? ወይ ከዛ በላይ ከ5 በታች በፍጹም ጥሩ የተባረከ ቤት ስገባ 5 አይነት ምግብ እፈልጋለሁ። አንድ ልብስ የቆሸሸ ማግኘት ካፌ ነው ቤት ነው ተርተሽኛል አይደል? አንድ ልብስ የቆሸሸ ማግኘት አልፈልግም። ሁሉ ነገር በስነ ስርዓቱ ቁጭ ብሎ ማየት ነው ፈልገው። ቤቱ ራሱ ተጠብቆ ነው ማየት ፈልገው። ዲክታተር ይሉታል ይሆነ የዚህ ቤት አባወራ እኔ ነኝ። እኔ ያልኩሽ ነገር ብቻ ነው የምታደርጊው። እሺ እንደዛለት አይገርምሽም? ስኳር ጨምርልኝ። እሺ ኦኬ አባወራው እሷ ናት። በቃ ትንሽ ታገሽኝ። 5 ዓመት ሙሉ ትንሽ ታገሽኝ። 5 ዓመት ምንድን ነው ያልሽው? 5 ዓመት? አዎ ዲቪ 5 ዓመት ማታገባኝ ከሆነ ቁርጡን ንገረኝ። ጭራሽ 5 ዓመት ይሞላል እንዴ? አንቺ ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በይ ዳም እንዴ? ኢንጂነሪንግ አልሽኝ እንዴ? ምን ልትመረቂብኝ ነው? ላይ
በቃ የሚቀጥለው ሳምንት አስመርቅሻለሁ። እሺ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው እንዲያስብ አንቺ ነሽ እንጂ ቀልዱን የጀመርሽው የኔ ሴቷ ፍርፍሩ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ አርቦት ነው ተግቼ መጸለይ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ ጎበኝ። እኔ እጁን አንቺ ላይ አላነሳም፣ ምክንያቱም ታማኝ የሆነ ጭራሽ እኔ የማስፈልጋት አይ አንተ እንደዛ ከሆነ ከባድ ነው የምር። አሁን ዘመን ላይ ለወንድ ልጅ አቅባኝ ብሎ መጠየቅ የምር ዱብዳ የሆነ መብረቅ ላይ አመጡ እንደማውረድ እንዴ። ምክንያቱ ደግሞ ምንድነው? መስፈርታችሁ ነው። መስፈርታችሁን ብታስተካክሉ እንደዚህ እኮ አንፈራም የምር። ቤት ለማስለቀቅ ምክንያት ስታጣ 80 ብር ኧረ 80 ብር ምክንያት ነው የሚፈልገው እሱ እንዲለቁለት እንዴ። ማን 80 ሺህ ያለ 80 ብር እኮ ነው ያልኩት። ምንድን ነው እኛን ለማስወጣት እቅዳላችሁ እንዴ? 80 ብር እኮ ነው ያልኩት። ኧረ 80 እሱን ሰማል የሚፈልገው ከማንም ጋር ነው ተዘግቶ ይቀመጥ። ኧረ ጉዴ! ኧረ አንዴ እንደማመጥ 3000 ቀለል አድርጎ 3000 ሄድ ይመጣል። 80 ብር እኮ ነው የቆጠረው እንዴ። አይ ግን አከራዮች ማለት ነው። ኧረ ተው እንተዛዘን። ኧረ ተው ጊዜው ከፍቶብን እናንተም ከፍታችሁ ይሆናል። ኧረ ተው ቢያንስ እናንተ እንዲራሩ እንጂ ምር እንዴ! ኧረ እያከበዳችሁት ነው። ኑሯችንን እያከበዳችሁት ነው። ወገን እየተዛዘንን እንጂ ሄሎ ማዘሯ፣ እንደው ዛሬ እንዴት አድርጌ ምን ብዬ ልንገርሽ? በመሀል መንገድ ላይ እኮ ነው ብሩ የጠፋኝ። ኧረ እኔ አላጠፋሁትም ታውቂያለሽ። እንደምንም ብዬ በቃ መልሰው። አባ ሰላም ነው? እስኪ በረኪና አስጠኝማ። አባ በረኪና አስጠኝ እያልኩ አይደለም። ምንድን ነው የሚላላጠው? ቆይማ ባልሰራለ ወይ ነበር ዘይት ፈልጌ ነበረ። 5 ሊትር ሰጠሁሽ እኮ ብራ ሰጥቼሽ እጅሽ ላይ ያለው ብሎ ሰርቶላል። ከሰሞኑን ከሲድሮ ጋር የተያያዘ አስተያየት አዶናይ በቲክቶክ በስቶር ገጹ ላይ በጽሁፍ አስቀምጦ ነበርና ምንድን ነው የተፈጠረው? አይተን እንመለስ። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። እንደሰማችሁት እና ያ አፕ ቪዲዮ እየተለቀቀ እዛ ላይ ገንዘብ መስራት እንደሚቻል ነው አዶናይ ሲናገር የነበረው እና ወደ 400,000 የሚጠጋ ሰው ዳውንሎድ አድርጎታል። እና ሲጠበቅ በታሰበው ጊዜ ፕላትፎርሙ ስራውን ሊጀምር አልቻለም። ከዛም ጋር ተያይዞ አዶናይ ከኔ ብራንድ ጋር መሄድ ስላልሆነ ከሲድሮ ጋር ያለኝን ውል አቋርጫለሁ ሲል በሰሞኑን በማህበራዊ ድረገጹ አስተላልፈዋልና ከዚህ በኋላ ከሲድሮ አፕ ጋር የተያያዘ ምን ሊፈጠር እንደሚችል ባናቅም አዶናይ ግን ውሉን ማቋረጡን ነው እኛም የሰማነው። ሰሞኑን እየሰማሁት ያለሁት መተት ደግሞ ይገርማል። አንተ ደግሞ ሰሞኑን ከመተት ጋር ተያይዛል። ምንድን ነው 4.5 ሚሊዮን ብር ቢጠፋ ምን ይሰማችኋል? 900,000 ብር ልካችሁ ለማን እንደላካችሁ ባታውቁ ብሩ የት እንደሄደ ግራ ቢገባችሁ ምን ይሰማችኋል? እንደዚህ ነው እየሆነ ያለው። ሰዎች ብራቸው ከአካውንታቸው እየጠፋ ነው። እንዴት እንደጠፋ ለማን እንደላኩ አያውቁም። አእምሯቸው ታስሯል። በጣም ዘንድሮማ ከባድ ነው። ፈተና ላይ ነው የወደቅነው። ሰዎች ገጥሟችሁ ያውቃል ወይ? ምክንያቱም እኔና እናንተ ምድራዊውን ነገር ስናሳድ እነዚህ ሰላቢ የሆኑ ከሰይጣን ከጠንቋይ ጋር የሚሰሩ ሰዎች እኛ የማናቀው አእምሯችን ውስጥ ገብተው እኛ የማናቀውን ነገር እንድናደርግ አድርገው ገንዘባችንን እያሳጡን ነው፣ ጤናችንን እያሳጡን ነው፣ ትዳራችንን እያፈረሱት ነው፣ ስራ ቦታ እንድንባረር እያደረጉን ነውና በምድር ብቻ መኖር ሳይሆን ወደማይታየው የመንፈሳችን ክፍል ገብተን ከአምላካችን ጋር ሆነን እነዚህ ሰዎች ልንዋጋቸው ይገባል። እንደዚህ አይነት ነገር ገጥሟችኋል ወይ?
እውነት ወይም የገጠመው ሰው ታውቃላችሁ ወይ? እየተሰቃየ ያለ በመንፈስ የሚያሳዝነው ደግሞ ሰዎች አይረዷችሁ። እንደዚህ አይነት ፈተና ውስጥ ስትወርቁ ይሄን እንደው ሳወራው እኔ ራሱ ሰው ምን ይለኛል ነው ያስባል። ሰውም ደግሞ ማን ያስዋል ጨለለ ይላል እኮ ምናልባት ማለት ያልደረሰበት ሰው ማለት ሰው እየተፈተነ ነው። ሰው ፈተና ላይ ነው። ዋናው ፈተና ግን የሰራሁትን ገንዘብ አምላኬ ካላስጠበቀኝ የለም ብላችሁ እንድታስቡ፣ ድንግል ማርያም አትሰራም፣ ኢየሱስ የለም ብላችሁ እንድታስቡ ማድረግ ነውና ራሳችሁን ጠብቁ። ሰሞኑን እንደዚህ አይነት ከመተት ጋር የተያያዙ ጉዳዮች በጣም መነጋገሪያ የሆኑ ነው ሚዲያው ላይ እና ራሳችሁን ጠብቁ። ከመንፈሳዊ ህይወታችሁ ጋር ራሳችሁን አገናኙ። ከፈጣሪያችሁ ጋር ራሳችሁን አገናኙ። ምር ጊዜው በጣም ከባድ ጊዜ ሆኗል። ሰው ለሰው ማዘን አቁሟል። ራሳችሁን ጠብቁ። ግንኙነታችሁን ሁሉ ነገራችሁን ከአምላካችሁ ጋር አድርጉ። አሰቃያት። አረ አስወጥቶ ዘጋ። ነፃነቱን ነው በቃ ወደ ነፃነቱ ነው ወይ እንዲህ በቀላሉ ማመላቀቅ የለም አባቴ። አይ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ለኛ ምንድነው የምታስተላልፉት? አታስፈራሩን እንጂ እንዴ እኛ ነፃነታችንን ጠብቀን እንኖር። ምንድነው ልታስተላልፉ የምትፈልጉት? አንድ ደግሞ ለሱ በጣም ትልቅ ነገር ያደረገችለት እህቱ አለች። እሷ ጋር መሄድ አለብን። እሷ ጋር ደግሞ ሄደን እንዲህ ነው ሰርፕራይዝ የምናረጋት ብለን ነው አሁን እያሰብን ያለ ነው። በቃ ይሄኔ ስታሳዝን ነው። ሰርቶላቸዋል ሰርፕራይዙ። አይ ደግሞ ለብሶ የመጣው ማለባበስ ያስደነግጣል። ስታሳዝን ነው። እሱ ራሱ አለቀሰ። አይ ከዚህ በላይ ብታደርጉትማ ታብድ ነበር። አይ በጣም ይገርማል። እዚህ አንዳንዴ የራሴ ከምትሉ ሰዎች ከፋሚሊ ጋር ምናምን የሆነ ሰርፕራይዝ ልታደርጉ ሞክሩ። ማጠብቁትን ነገር ታያላችሁ። አንዳንዴ የሚያስደነግጡ ነገሮች ሊፈጠሩ ይችላሉ። አስባችሁታል? ከዚህ በላይ ደግሞ በሌላ መንገድ ሰርፕራይዝ ሊያደርጋት ቢሞክር ከባድ ነበር የሚሆነው። ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ? ጥሩ ጥያቄ እንጂ ስለሚመስለን ፋራ ስለሆነ ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ እሺ፣ እኛ ወዴት እንሂድ አይነት ነች። እኔ እንዳለው እንክብካቤ ሴት ልጅ አጠላም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። ይሄ ነገር ሪላልና ምንድነው? እኛ እሺ ከየትኛው ትሪትመንት የሚፈልጉ አሉ። ትሪትመንቱ ደግሞ ተጋነነ ብለው እንደ ሞኝነት እንደ ጅልነት የሚያባሉ። እሺ እኛ ከየትኛው ነው? ግራ ያጋባችሁ እኮ። አረ ምን አይነት ግራ የሚያጋባ ጾታ ነው? ምንድነው እንዴ? መደረግን ትፈልጋላችሁ? ትሪትመንት አለመደረግንም ትፈልጋላችሁ? ምንድነው? እስቲ ሴቶች እዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡኝ። አረኛ ግራ አጋባችሁ የምር። እስቲ አስተያየታችሁን ስጡኝ። ላ ፋሚሊያ አና ሳንታ ምን ማለት ነው ደግሞ? ሳንትዬ
በላቲንኛ ሳንታ ከመጥቷል ማለት አንቺ ማታመጪው ለከየት ለመርሽ የሸቤ ልብስ ለብሳችሁ ወደ ልትሰሩ ላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስክናሳካ ድረስ መስለን ሳይሆን ሆነን መገኘት አለብን። ላቲን እነማን አሉ ነገረኛ ሳንታ ፓብሎ ኤስኮባርና ዘሮቹ አሉት። እኔ ምን ኤስኮባር አራተኛ ልጅ ዱርዬ ነው የሚባል ወሬ ያለው ነው። ሸነ ነው የረሳው ይሄንን ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብራን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ ነው። እሱ እኮ ተራሷ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ እናትና አባቱ አሉ ይባላል። አንበላቸው እናትና አባቱ ነበሩ ነው። አባትየው የተሸረበ ጠባቂዎችን አስጨሷ አምልጧል። የለም እሱ እናቱ ነች ያለችው እኮ አለች። አለች እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ። ኦኬ። ስለሆነ ዛሬ ጭፈራ የለም። ገያሳችንን በተን ለጥን። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባ ድረስ ምንም ነገር የለም። ጭፈራ ምናምን ነገር እኛ ንግግር ወደ ጭፈራ መቀየር መሆናችን ሳንታ ላቲኖች እኮ እንደዚህ ወዳሉ ከአንድ ሁለት አንቺ የሰው ደስታና ስኬት የሚያስደስታችሁ ሰዎች ነው። እስኪ ወደዚህ አንድ ጊዜ ከ2 ወር በፊት ኤልሳቤጥን ከነመፈጠሯ እንኳን የሚያውቃት አንድ ሰው አልነበረም። ነገር ግን በዛች በተባረከች ቀን በወጣችው በዚህኛው ቪዲዮ ምክንያት ማለት ነው ኤልሳቤጥ በአሁኑ ሰዓት ወደ አዲስ አበባ መጣ ሙሉ ለሙሉ ህይወቷን የሚቀይር አንድ ተአምር እንደተፈጠረ ነው እየተመለከትን የምንገኘው። ይህን ነገር እንዲሳካም እንግዲህ በርካታ ኢትዮጵያውያን በተለይም ደግሞ ደጋግ ልቦች ያላቸው ኢትዮጵያውያንና ቲክቶከሮች ወደ አዲስ አበባ አምጥቷት እንግዲህ በምትመለከቱ እንዴት እንደምታምር እንዲሁም ደግሞ ኢንስታግራሙን እያስገረመችው ትገኛለች። በርካታ ሰዎችንም እያነጋገረ ይገኛል። ፕሮፌሽናል ከሆኑ ሞዴሎች የምናያቸው ሉኮች ነው እየተመለከትን የምንገኘው። በምትመለከቱት መልኩ እንግዲህ ፎቶዎች ተነስታ ሜካፕ ተሰርታ እንግዲህ ኢንስታግራም ላይ እየተመለከትናት እንገኛለን። ምን ተሰማችሁ? እስኪ ደስታችሁ እንዲሁም ደግሞ ፍቅራችሁን ግለጹላት። ኢንስታግራም ላይ እየሄዳችሁ ፔጇን ፎሎ አድርጉላት፣ እንዲሁም ደግሞ ሰፖርት አድርጉ። እንደሰማችሁት ከዛሬ ከ2 ወር ምናምን በፊት የዚች ልጅ ጉዳይ በጣም አነጋጋሪ ሆኖ ነበረ ሚዲያው ላይ እና አሁን እድል ተመቻችቶላት አዲስ አበባ መጣ እንግዲህ ሞዴሊንግ ዘርፍ ውስጥ ገብታ እየሰራች ነው። እንዳያችሁት አሁን ኢንስታግራም ተከፍቶላት ምናምን ነው በአንድ ቀን ብዙ ፎሎወሮችን አግኝታለች። እና ሄዳችሁ ፎሎ አድርጓት፣ ሳፖርት አድርጓት። ድንቅ ኢትዮጵያዊ ናት። እንግዲህ መልካም ስራ ብለናል። እንግዲህ ትልቅ ነገር እንጠብቃለን። ዛሬ የሲስተር ልደት ነው እና ፎቶ ልትነሳ ኳስ ሰርታ ምናምን ፕሮግራሙ አበላሽባታል። አንተ ወለድሽልኝ ያው ዊሽ ላደርግልሽ ነው ለልደትሽ። ኦኬ ጊፍት አለላችሁ ለልደትሽ። ወይኔ ልደቷ አበላሽባት። ፕሮግራም አበላሽት ግን መስኪን የኔ እናት። ጋይስ ለዛሬ የነበሩ ቪዲዮዎች እኚህን ይመስላሉ። በቪዲዮአችን ላይ ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።